አጠቃላይ ስለ ኮሌጁ ሆነ ግንዛቤ ለመስጠት ያህል የኮልፌ ኢንዱስትሪያል ኮሌጅ በ2009 ዓመተ ምህረት ተመስርቶ ወደ አገልግሎት የገባ የቴክኒክና ሙያ ኮሌጅ ነው። በአሁኑ ሰዓት ከ209 ሰራተኞች በላይ ይዞ የመደበኛ የማታና አጭር ስልጠና የሰጠ ያለ የቴክኒክና ሙያ ተቋም ነው። ግንባታን በተመለከተ የኮሌጁ የመጀመሪያ የመልካም አስተዳደር ችግር ተብሎ ይወሰድ የነበረው የዚህ የቦታ አጠር ጉዳይ ለበርካታ ዓመታት በተለይም ከዚህ ቀደም የነበሩ አመራሮች በተለያየ ጊዜ የተለያየ ስራ ኃላፊዎች ጋር ንግግር በማድረግ ለመፍታት ያልተቻለና በብዙ ጊዜ ለትምህርት ስልጠናችን ለአሰጣጥ ችግር የሆነ የአጥር ችግር በተለይ አሁን በመጡት አመራር ክትትልና ድጋፍ ነው ለዚህ ወቅቷል። ምናልባት ለኮሌጁም ገጽታ ግንባታም ይሁን ለደህንነትም ይሁን የአጥር ግንባታው ለብዙ ጊዜ ሲነሳ የነበረ ኢሹ ነው። የአሁኖቹ አመራር በወሰዱት ከፍተኛ የሆነ ክትትልና ድጋፍ እነሆ እንደምታዩት ከ8 ከ9 ዓመት በኋላ የአጥር ጥያቄያችን ጥያቄ ተመልሶ ግንባታ ተጀምሯል። ለማመን የሚከብዱ እውነት ናቸው ብለን ለማንወስዳቸው በርካታ የልማት ስራዎች በግቢያችን ውስጥ እያየን ነው። ለምሳሌ ልክ እንደ አጥር ግንባታ ሁሉ ትልቁ ችግር ወይ መልካም አስተዳደር ችግር ስፔሻሊ ከመደበኛው ከማታ ስልጠናው ጋር በተያያዘ ችግር እየፈጠረብን ነበር። የመብራት ችግር ነበር። ሚኒመም በሳምንት 2-3 ጊዜ መብራት ይጠፋል። ኖት ኦንሊ ለስልጠናው ብቻ ሳይሆን ለአስተዳደራዊ ስራዎች የቢሮ ስራዎቻችን ሁሉ የምናቋርጥበት ሰዓት ነበር። ያንን ችግር ለመቅረፍ በተደጋጋሚ በተለያየ ጊዜ የጄኔሬተር ጥያቄ በተለያየ ጊዜ ቢጠየቅም ሊሳካልን አልቻለም። አንዳንድ ጊዜ በከፍተኛ የዋጋ ኢንፍሌሽን አንዳንድ ጊዜ አቅራቢ በማጣት ጭምር ለበርካታ ዓመታት ሳይቀርብ ቀርቷል። አሁን በዚህ 3-4 ወር ስፔሻሊ አዲሱ አመራር ወደ ከስራ ከመጣ በኋላ እውነት ለመናገር ሪስክ በመውሰድ ጭምር ድፍረት የተሞላበት ውሳኔ በመወሰን ለ8 ለ9 ዓመታት ያህል የመልካም አስተዳደር ችግር የነበረው የመብራት ችግር እንዲፈታ 350 ኬቪ ኃይል ያለው የጄኔሬተር እንዲገዛ ተደርጎ ተገጥሟል። ምናልባት ካልተሳሳቱ ዛሬ 23ኛ ቀኑ መሰለኝ ከተገመ ነው። እውነት ለመናገር በጣም እኔን ጨምሮ የብዙዎቻችን የኮሌጆች ጥያቄ ነውና በጣም ደስ ብሎናል። ከዴኬ ጋር በተያያዘ ስፔሻሊ ሰራተኛው ምቹና ጽዱ በሆነ አካባቢ መኖር አለበት። የመንግስት ሰራተኛው በተለይ ልጆቹን ኬር የሚያደርግበት የዴኬር እንዲገነባ በአዋጅ ጭምር የተደነገገ ነው። ግን ከነበረን የቦታ ጥበት አንጻር የነበረችበት ትንሽ ዴኬር የጀመረ ቢሆንም ይሄ ሪፎርም ያመጣቸው አዲስ አመራሮች ከመጡ ወዲህ ደግሞ የዴኬሮቹን ስፋት በማስፋፋት ተጨማሪ 2 ክላሶች እንዲገነቡ ማድረግ በተቻለ መጠን የሰራተኞቻችን ልጆች በተሻለ አያያዝና እንክብካቤ እንዲያድጉ ሰራተኞቻቸውን በቅርብ ልጆቻቸውን እየተቆጣጠሩ መደበኛ የመንግስት ስራቸውን እንዲሰሩ ለማድረግ ትልቅ ነገር አድርጓል ማለት ይችላል። ምናልባት ከዚሁ ጋር ተያይዞም በዚህ በምግብ ዋስትና ራስ መቻል በምንለው በከብት እርባታ በተለይ በዋናነት አካባቢያችን የአግሮ ፉድ ፕሮሰሲንግ ዳክ ኤሪያ እንደመሆኑ መጠን ሰራተኞች የተሻለ አገልግሎት ማግኘት አለባቸው። ከዛ በተረፈ ከግቢው ሰራተኞች ባሻገር የአካባቢው ማህበረሰብ አድሬስ ለማድረግ በሚያሰብ የዶሮ እንቁላል ጣይ ዶሮዎችን በማርባት እንቁላል እየተሸጠ ይገኛል። ሰራተኞች በትንሽ ዋጋ ዳቦ እንዲጋገር ተደርጎ እንደዚሁ ለአካባቢው ማህበረሰብ በመካከለኛ ተመጣጣኝ ዋጋ ዳቦ ሽያጭ እየተሰጠ ነው ያለው። ከሁሉ በላይ ደግሞ ምናልባት የምታዩት ፊት ለፊታችን የሚገኘው የከብቶች ነው። የወተት ላሞችን ገዝቶ ግቢ ውስጥ እንዲረቡ በማድረግ ሰራተኛውና ቤተሰቦቹ በርካሽ ዋጋ የወተት እንዲያገኙ ከሰራተኛው አልፎም ለአካባቢው ማህበረሰብ የወተት ሽያጭን አድሬስ ለማድረግ በዛ ደረጃ የተሰራ ያለ ስራና ጠቅለል ባለ መልኩ ስታየው በግቢያችን በዚህ 3-4 ወር ውስጥ ብዙ ስራዎች እየተሰሩ ነው። የአዲስ አበባ ኮሪደር ማለት ይቻላል። የኮሪደር ስራዎችን በየሄድሽበት የምታየው የአጥር ግንባታ፣ የዶሮ ቤት፣ የከብቶች ቤት እና ደስ የሚል ነገር ነው የምናየው። እውነት ለመናገር አሁን በግቢያችን ውስጥ ብዙ የተለያዩ ስራዎች እየተሰሩ ነው ያሉት። ከግንባታ ስንጀምር በፊት በቆርቆሮ የነበረው አጥር ዛሬ በግንብ እየተገነባ ያለበት ሁኔታ አለ። የውሃ ከፍተኛ የውሃ እጥረት አለን። የውሃ እጥረትን ደግሞ ለመቅረፍ የከርሰ ምድር ቁፋሮ የተጀመረበት ሁኔታ አለ። ያው ፈቃዱን አጠናቀናል። ሌላው ደግሞ
የገቢ ማስገቢያ በተመለከተ የዶሮ እንቁላል ሽያጭ አለ ለሰራተኛው። ዳቦ ደግሞ እየተመረተ ለህብረተሰቡ ለሰራተኛውም እየተሸጠበት ያለበት ሁኔታ አለ እና ቀድሞ ከተጀመረው ነገሮች የተሻለ ለውጦች እያየን ያለ ነው። አንደኛ ያሉት አመራሮች የውሳኔ ሰዎች መሆናቸውን ነው እያየን ያለ ነው። ሁለተኛው ደግሞ የሰራተኛው ተነሳሽነት፣ ሌላው ደግሞ ለሰራተኛው ተጠቃሚ እንዲሆን የከብት እርባታ የተጀመረበት ነገር አለ። እሱም ጥሩ ማሳያ ነው እና ብዙ የተለያዩ ነገሮች እየተሰሩ ነው ያሉት። በኳስ ሜዳውም ደግሞ ሰራተኞች መዝናኛ ኳስ ሜዳው ሊሰራ እሱም የተጀመረ ነገር ስላለ እና ብዙ ጥሩ ለውጦች አይተናል። ያው ሰራተኛውም አመራሩም በመደጋገፍ የተለያዩ ስራዎች እየተሰሩ መሆኑን ነው እኔ ያየሁት ነገር። የሚሰሩ ነገሮች ደግሞ ደስ የሚል ሁኔታ ላይ ነው ያሉት። የተጀመሩ ዴኬሮች ነበሩ እያለቁ ነው። አጥሩም ፍቃድ አግኝቶ በሂደት ላይ የነበረውን እያለቀ ነው። ኳስ ሜዳውም ቢሆን ደስ በሚል ሁኔታ እየተሰራ ነው። ያው የገቢው ምንጩ የግቢው ገቢ እያደገ ነው የሚመጣው። እኛም የስራ ሁኔታ ምቹ የስራ ሁኔታ እየተመቻቸልን ነው። ያሉ ነገሮች ደስ የሚሉ ናቸው ማለት በቃ ይሻላል ከነበረበት ነገር ለውጥ እያየን ነው በብዙ ነገር እና የልጆችም ዴኬር አንድ ቦታ ነበር የሚበሉት፣ አንድ ቦታ ነበር የሚጠጡት፣ አንድ ቦታ ነበር የሚጠቃቀሙትም። አሁን ለወደፊቱ ግን 2-3 ቦታ ሆኖ መተኛቸው ሊለይ ነው፣ መመገበያቸው ሊለይ ነው፣ መጫወቻቸው ሊለይ ነው። ያው ሂደቱ ደስ የሚል ነው። በጣም ጥሩ። እንግዲህ በግቢያችን በተለይ አዲሱ አመራር ከመጡ ጊዜ ጀምሮ የተለያዩ የግንባታ ስራዎች እንዲሁም አንድ አዲስ ነገሮች እየተሰሩ ይገኛሉ። ከነዚህ መካከል አንደኛ ጀርባችን የሚገኘው ጄኔሬተር ነው። ይህ እንግዲህ በተለይ በማስተማሩ ሂደት ላይ ከፍተኛ እንቅፋት ነበር። ሰራተኞችም ስራ እንዳይሰሩ እንቅፋት ነበር። አሁን ግን ይሄ ከመጣ በኋላ ያው በጣም ጥሩ ይሆናል ብለን ተስፋ እናደርጋለን። እንዲሁም ሌሎች ለድርጅቱ ወይም ለኮሌጁ እንደ ትርፍ ሊያገለግሉ የሚችሉ ወይም ደግሞ የኮሌጁ ገቢ ማመንጫ ሊሆኑ የሚችሉ እንደ ዶሮ እርባታ እንዲሁም የከብት በቅርቡ ይመጣል የተባለው ማለት ነው። እነዚህ ነገሮች ለወደፊት ተስፋ ሰጪና ሞራል የሚያመጡ ሰውን የሚያነሳሱ ነገሮች ሆነን አግኝተናቸዋል። እንዲሁም በተጨማሪ ለኮሌጃችን የኳስ ሜዳም ሊሰራ እንደሆነ በዜናም አንብበናል። እንዲሁም ኮሌጃችን ክፍት ነበር እስካሁን አጥር እየተሰራለን ነው። እነዚህና የመሳሰሉ ነገሮች በጣም አጥጋቢና ደስ የሚሉ ስራዎች ናቸው። እገዛ የሚፈልጉና ለወደፊቱ በደንብ እንዲሰሩ የሚበረታቱ ነገሮች ሆኖ አግኝቻቸዋለሁ። ደስ ይላል። እንዲሁም የዴኬርም መስፋት የመሳሰሉት ነገሮች አሉ። አስደሳችና ጥሩ ነገሮች ሆኖ አግኝቻቸዋለሁ እኔ በበኩሌ ማለት ነው። በኮሌጃችን ውስጥ ያሉት የልማት ስራዎች በጣም በፍጥነት በማካሄዳቸው በጣም ደስተኛ ነኝ እና ከበፊቱ አሁን ያለው የኮሌጁ ለውጥ ከቀን በቀን የተሻሻለ መምጣቱ ይሄ ማለት አመራሩም ይሁን ያለው ፈጻሚ ሊመሰገን ይገባል። ከዚህ ባሻገር ደግሞ በልማቶች ማለት በዳቦ ቤትም በእንቁላል ያለው ነገር ደግሞ በጣም ከፍተኛ ጥቅም እየሰጠ መሆኑ የሚታይ ነው። እንኳን ለኮሌጅ ቀርቶ ይሄ ዳቦ ቤት መከፈቱ ለአካባቢ ማህበረሰብ ትልቅ ጠቀሜታ አለው። ሌላው ደግሞ ያው የመብራት መቆራረጦች ነበሩ፣ በስራችን ላይ እንቅፋቶች ነበሩን ማለት ስራዎችን በትክክል እንዳንሰራ የሚያደርገን የመብራት ችግርም በከፍተኛ ሁኔታ በአሁኑ ሰዓት ተቀርፏልና ይሄም አንዱ ለውጥ ነው የኮሌጁ ለውጥ እና አሁን ያለው ሁኔታ በከፍተኛ ደረጃ በእኔ በኩል ብዙ ለውጦች ነው የምናየው። ለውጦቹ ደግሞ በጣም በፍጥነት ነው የሚሄዱ ያሉት። በሳምንታት በቀናት የምናያቸው ለውጦች ጥሩዎች ናቸው። በዛ ላይ ደግሞ የዴኬሩ በ2 ወር ባልሞላው ጊዜ ውስጥ ነው መስኮት ተገጥሞ ያው ወደ ፊኒሽንግ እየተቃረበ ያለው። ያው የጥበቃ ቤቶቹንም እንደምናያቸው በፊት ጥሩ ሁኔታ ላይ አልነበረም። አሁን ግን እነዚህ ሪፎርም ከመጣ በኋላ ግን ከፍተኛ ለውጥ አሁን በሂደት ላይ ያለው እንቅስቃሴ በእኔ በኩል ጥሩ ነው ብዬ ነው የማስበው። ያው ኮሌጅ ውስጥ ብዙ የሪፎርም ስራዎች እየተሰሩ ነው። የግንባታ ስራዎችም አሉ። የግንባታ ስራዎች አጠቃላይ የገቢ ማመንጫ ስራዎችም ናቸው። ሌሎችም ደግሞ የኮሌጁን የምቹ ኢንቫይሮንመንት ከመፍጠር አንጻርም ብዙ ስራዎች አሉ። ከዛ አልፎም አይሶ ሲስተም ወይ ደግሞ ኤዱኬሽናል ኦርጋናይዜሽናል ማናጅመንት ሲስተም ተግበራም አብሮ እየተሰራ ነው። ስለዚህ አጠቃላይ እነዚህ በሙሉ የሚሰሩት ከተገልጋይና አገልጋይ አንጻር የተገልጋይ እርካታን ለመጨመር ጥራት ያለው ስልጠና ለመስጠት የረካ ሰራተኛ ለመፍጠርና ምቹ የስልጠና
አካባቢ ከመፍጠር አንጻር የተሰሩ ስራዎች ናቸውና በጣም በቅንጅት የተሰሩ ስራዎች ናቸው። ለምሳሌ የዶሮ እርባታ፣ እንቁላል፣ ከዛ አልፎ የላም ወተት፣ ከዛ የዳቦ ሻጭ፣ እነዚህ ነገሮች ከገቢ ማመንጫ አንጻር የተሰሩ ስራዎች ናቸው። ከዛ አልፎ ደግሞ የህፃናት ማቆያ ማስፋፊያ ቦታ፣ የአካል ጉዳተኛ አካታች ወይ ደግሞ ኢንክሉዚቭ ሴንተር እዛ እየተሰራ ያለውን፣ ከዛ አልፎ ደግሞ እዚህ ፉትሳል ስራዎች እና ሌሎች ማብራት ስጠፋ እንደዚህ የምንቸገርበት ሁኔታ የነበረው ጄኔሬተር እና ሌሎች ስራዎች ተካቶ እየተሰሩ መሆኑን የምናየው ነው። ስለዚህ በዛ ልክ ጥሩ ስራዎች እየተሰሩ ነው የሚል ሀሳብ አለኝ።